ዛሬ ለመስራት የተዘጋጀሁት እንደዚህ የሚያምር ለየት ያለ የሚጣፍጥ በራሳችን እጅ ቀመመን ሰርተን ልንመገበው የምንችል KFC አሰራር ነው። አብራችሁን ቆዩ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ደግሞ የሚገርም የሚጣፍጥ ለየት ያለ KFC አሰራር ይዤላችሁ መጥቻለሁ። የሚያስፈልጉኝ ግብአት በዝርዝር እነግራችኋለሁ። በመጀመሪያ ታጥቦ የተዘጋጀ ዶሮ ያስፈልገኛል። እኔ 2 ዶሮ ተጠቅሜያለሁ። እናንተ የፈለጋችሁትን እንደ ቤተሰባችሁ መጠን መጥናችሁ መጠቀም ትችላላችሁ። 1 ኩባያ ውሃ፣ 1 የሻይ ማንኪያ ሽንኩርት ፓውደር፣ 1 የሻይ ማንኪያ ቱም ፓውደር፣ 1 የሻይ ማንኪያ ፓፕሪካ፣ 1 የሻይ ማንኪያ ጦስኝ፣ 1 የሻይ ማንኪያ ዝንጅብል፣ ግማሽ የሻይ ማንኪያ ሚጥሚጣ፣ 1 የሻይ ማንኪያ እርድ፣ 1 የሻይ ማንኪያ ጨው፣ 1 የሻይ ማንኪያ የዶሮ ድብልቅ ቅመም። እነዚህን ቅመሞች እጠቀማለሁ። እናንተ ቤታችሁ ውስጥ ባለው ከዶሮ ጋር ይሄድልኛል የምትሉትን ቅመም ቀመማችሁ መጠቀም ትችላላችሁ። ቅመሙ በዚህ ላይ ወሰን ስለሚችል ማለት ነው። ስለዚህ አሁን እነዚህን እናደባልቅና ከዛ በውሃውን በጠብጠውና ዶሮውን ቀመመን ብንፈልግ ለ24 ሰዓት ብንፈልግ ለ6 ሰዓት ብንፈልግ ለ3 ሰዓት ቀመመን ፍሪጅ እናስቀምጠዋለን። አይ ጊዜ የለንም ወዲያ መስራት እንፈልጋለን ካላችሁ እሱ የራሳችሁ ምርጫ ነው። ተቀምሞ በተቀመጠ ቁጥር በዛውም ልክ ጣዕሙ በጣም ስለሚለይ ማለት ነው። እንደዚህ ቀመመን እናስቀምጠዋለን። በደንብ አድርገን አደባልቀን ማለት ነው። እኔ ዶሮውን ዘፍዝፌ በጨውና በሎሚ ዘፍዝፌ አጥቤ ነው ሁሉም ነገር ጨራርሼ የመጣሁት ሰዓት ለመቆጠብ ማለት ነው። ቪዲዮ ደቂቃ እንዳይበዛ እና በራሳችን በቤታችን ንጽህናውን ጠብቀን ቅመሙ ራሳችን ቀመመን እያንዳንዱ ራሳችን የምንሰራውና ውጪ የሚሰራው ነገር ለጤና እኩል አይደለም። ስለዚህ ቤት ውስጥ የሚሰራው የተሻለ ነው ለጤንነታችን። ያማረንን ቤታችን ውስጥ መስራት እንችላለን ታይሙ ካለን ማለት ነው። እና ይኸው እኔ በነጋታው ነው እየሰራሁት ያለሁት ማታ ቀምሜው በነጋታው። እዚህ ጋር ደግሞ እንደ ቅድሙ ቅመሞች ነው እየተጠቀምኩ ያለሁት። እያንዳንዱ ከስር እጽፈዋለሁ። ከቅድሙ ቅመሞች የተጨመረው እዚህ ጋር ንሻ ጨምሬያለሁ። ንሻ የበቆሎ ዱቄት ማለት ነው። ከዛ እዚህ ጋር የምናደርገው ምንድነው? ዱቄት ከቅመሞች ጋር ነጭ ሽንኩርት፣ ቀይ ሽንኩርት፣ ፓፕሪካ፣ ጨውና ቆንዶ በርበሬ እነሱን ጨምረን እዚህ ጋር አደባልቀናል ከዱቄት ጋር። እዚህ ጋር ደግሞ ዘይታችንን ሞቅ እናደርጋለን። ከዛ ደግሞ እዚህ ጋር አጥልዬው ነው። ከዛ ደግሞ እዚህ ጋር ውሃ ጨምርበታለሁ። ለምን እዚህ ዱቄት ላይ አደርገውና ከዛ መልሼ እዚሁ ከተውና መልሼ ዱቄት ላይ ነው የማደርገው። ለምን በደንብ ዱቄት እንዲይዝና ይሄ ኮርሸም የሚለውን እንደገና የKFC ከለር እና ዲዛይን እንዲሰጠን ማለት ነው። እና አሁን በደንብ ከዱቄቱ ጋር በደንብ እንዲይዝ በእጄ ጥብቅ አደርገውና ከዛ መልሼ እዚህ የቀመምነው ላይ ውሃ ጨምሬበታለሁ። ከዛ እንደገና እዚህ ላይ ከተውና መልሼ ደግሞ ዱቄት ላይ አድርገዋለሁ። እውነቴን ነው የምላችሁ ስትሞክሩት ነው ጣዕሙን የምታውቁት። በጣም የሚገርም ጣዕም ነው ያለው እና በኋላ ታዩታላችሁ። የምን መግዛት በቃ የምን መግዛት አያሰኛችሁም። እና በዚህ መልኩ ይሄ ሁለተኛ ማለት ነው። ሁለተኛ ዱቄት ላይ ስናረገው ዱቄቱ እንዳልኳችሁ በቅመም የተቀመመ ነው ማለት ነው። ዱቄቱ ዱቄት አይልም፣ ቅመም አለው፣ ጨው አለው፣ ቆንዶ በርበሬ፣ ነጭ ሽንኩርት፣ ቀይ ሽንኩርት ፓውደሮቹ ማለት ነው፣ ፓፕሪካ አለው። ስለዚህ እንደዚህ በወንፊት ምንም አይነት ዱቄት እንዳይቀር እንደዚህ አድርጌዋለሁ።
እዚህ ጋር ደግሞ ዘይት አሞቂያለሁ። ዘይቱ መሞቁ አለመሞቁ በእንደዚህ ቼክ እያደረኩት ነው። በጣምም መጋል የለበትም። ለምን ዶሮ ቀስ ብሎ መጠበስ ስላለበት ማለት ነው። ዘይቱ በጣም ከጋለ እሳቱ ደግሞ በጣም ከጨመራችሁ ውስጡ ሳይበስል ነው የሚወጣባችሁ። ከዛ ያኛው እየተጠበሰ እዚህ ጋር ደግሞ ሌላ ታዘጋጃላችሁ ማለት ነው። እና በእንደዚህ እያደረጋችሁ የሰራችሁትን ዶሮ እስከምጨርሱ በዚህ መልኩ ትሰሩታላችሁ። ዱቄት ካነሳችሁ ደግሞ ድጋሚ መስራት ትችላላችሁ ማለት ነው። እና ውድ ቤተሰቦቼ ይሄው እሳቱን ቀነስ አርጌ ቀስ አርጌ እያበሰልኩት ነው። ውስጡ እንዲበስል እሳት በደንብ ውስጥ ገብቶ እንዲያበስለው እሳቱን ቀነስ አርጌዋለሁ። ከለሩ እንዳያችሁት በጣም ነው የሚያምረው። በተለይ እናንተ መጥበሻ ይሄ የዘይቱ መጥበሻ ካላችሁ በጣም ነው የሚያምረው። እና ከሞከርን የማንችለው ነገር የለም። ስለዚህ አቃተኝ አልችልም ማለት ስንፍና ስለሆነ መሞከር ነው። መሞከር በምትወዱት ቅመም እየሰራችሁ መሞከር። አሁን ይሄ KFC ምን ያንሳል? ምን ይጎለዋል? ምንም። እና እዚህ ጋር ደግሞ እውነቴን ነው የምላችሁ። እዚህ ጋር አሁን ድምፁ የተለያየ ድምጽ ስላለ አውጥቼው ነው እንጂ እዚህ ጋር አንድ ድምጽ አለ በስተመጨረሻ ላይ እሱን አስገባላችኋለሁ። እና እንዴት ከሽ 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 እንደሚል ማለት ነውና የሚገርም KFC ነው። እና ስትወዱት ነው ስትሰሩት ነው የምታውቁት። እና ትወዱታላችሁ። ሞክሩትና ወይንሸት ምን አለችን ትላላችሁ። እኔ ወደ እናንተ ይዤ የምመጣው የሞከርኩት የተወደደውን ነው ይዤላችሁ የምመጣው። ስለዚህ የተወደደው ምርጡ ነው ወደ እናንተ ማመጣላችሁ ማለት ነው። እና ሰርታችሁ ሞክሩትና ከውጪ ከምትገዙ ራሳችሁ አይናችሁ አይቶ ብትሰሩት የተሻለ ነው። እና በዚህ መልኩ ቀስ ብሎ እንዲበስል እናደርጋለን። ከዛ ደግሞ ብትፈልጉ በዘይት ማውጫ ሶፍት አለ አይደል? ወይ ወረቀት ወይ ሶፍት አለ የዘይት ማውጫ በሱ ወይ ደግሞ በወንፊት ዘይቱን እንዲጠል ማድረግ ትችላላችሁ። ምራቅ ያስወጣል። እና እኔ በጣም ነው የተወደደልኝ። ያው በየጊዜው ሰራዋለሁ። አሁን ይሄ ድንች ጥብስ፣ ከዛ ደግሞ ዳቦ፣ ከዛ ደግሞ ጥቅል ጎመን በካሮት እና በማይኒዝ ከተሰራለት በቃ ከKFC ምንም የሚጎለው ነገር የለም። እና በጣም ይጣፍጣል። የሚገርም 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 KFC አሰራር ነው። ትወዱታላችሁ፣ ሞክሩት። አሁን እዚህ ጋር እንዴት ከሽ ከሽ እንደሚል ሰማችሁት? የማንኪያው ድምጽ። እና ውድ ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ሼር ላይክ አድርጉልኝ። ሀሳብ አስተያየታችሁ ጻፉልኝ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ መልካምን ሁሉ እመኝላችኋለሁ። ይኸው ውስጡ እንደምታዩት ቀስ ብሎ ስለበሰለ የሚያምር ከለር የሚያምር እዚህ ጋር ኬቸፕ እና ማይነዝ አንድ ላይ አደባልቄ ነው። እና ከጊዜ አንፃር ሌላው የሰራሁትን ለማስገባት አልቻልኩም። እና በዚህ መልኩ ይህንን ይመስላል። እንዳያችሁ በጣም ነው የሚያምረው። በስሏል። ሁሉም ነገሩ ያምራል። ውስጡ ይጣፍጣል። ቅመሞቹ ውስጥ ገብተዋል። አመሰግናለሁ።